ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን የ11ኛ ክፍል ሂስትሪ ዩኒት 1ን በፓርት 2 ተመልሰን ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን አይታችሁ ጨርሱ ከወዳችሁት ለጓደኞቻችሁ ሼር ማድረግ እንዳይረሳ፣ እንዲሁም ላይክ ማድረጋችሁ እንዳይረሳ። ሀሳብ አስተያየት ካላችሁ ያልገባችሁ ነገርም ካለ ኮሜንት ሴክሽን ላይ ጻፉልን። እኛ በምንሰራቸው ቪዲዮዎች ቀጣይ ቪዲዮዎች እናንተ የጻፋችሁን ኮሜንት እያየን ነገሮችን እያሻሻልን የምንሄድ ይሆናል። እንዲሁም ደግሞ ቪዲዮቻችንን ስታዩ ይህንንም ሌሎችንም ቪዲዮቻችንን ስታዩ ቪፒኤን በማብራት ሰፖርት እንድታደርጉላለን። እንግዲህ ለእኛ ቪፒኤን ማብራታችሁ በጣም ብዙ ጥቅም ስላለው በሱ ሰፖርት ብታደርጉን እንላለን ማለት ነው። እንግዲህ ባለፈው ሂስትሪን ዩኒት 1ን ጀምረን ነበረ በፓርት 1። እንግዲህ በፓርት 1 ቻፕተር 1 ላይ የተወሰኑ ነገሮች ለማየት ሞክረን ነበረ። እንግዲህ እነዚህ አውትላይኖችን ባለፈው ፓርት ላይ ዲስከስ አድርገናል። እንግዲህ ስንጀምር ስለ ሂስቶሪካል ራይቲንግ ምን ማለት እንደሆነ ዲፋይን ለማድረግ ሞክረን ነበረ። ሂስትሪ በሚጻፍበት ጊዜ መከተል ያለብን ስቴፖች አሉ። ኢንፎርሜሽን ኮሌክት ከማድረግ ጀምሮ ማለት ነው። ከዛ ያገኘነውን ኢንፎርሜሽን ደግሞ ቼክ ማድረግ ይጠበቅብናል። ኤቪደንሶችን ኢንተርፕሬት ማድረግ ይጠበቅብናል። ኦብጀክቲቭ ኑሮን ይገባል ሂስትሪ በምንጽፍበት ጊዜ የሚሉትን ነገሮች አይተን ነበረ። ሌላው ስለ ኢትዮጵያን ሂስቶግራፊ የተወሰኑ ሀሳቦችን ዲስከስ አድርገን ነበረ። ኢትዮጵያን ሂስቶግራፊ መቼ መጻፍ እንደጀመረ ከ12ኛ ክፍለ ዘመን ጀምሮ እስከ 20ኛው ክፍለ ዘመን ባለው ውስጥ ጊዜ እንግዲህ የኢትዮጵያ የታሪክ ጽሁፍ በደንብ የነበረበት ጊዜ እንደነበረ አይተናል። ብዙ ክሮኒክሎች የተጻፉበት ነበረ። ክሮኒክል ማለት ስለ ኢምፐሪዎቹ አቺቭመንት የሚያወራ ጽሁፍ ነው ማለት ነው። እንዲሁም ደግሞ ብዙ ሃይድሮግራፈሮች ነበሩ፣ ሃይማኖታዊ ጽሁፎች ነበሩ። ስለነሱም በደንብ አይተናል ማለት ነው። ከዛ የአውሮፓ አጥኚዎች ደግሞ በ17ኛው ክፍለ ዘመን በተለይ እነ ጆብ ሩድሎፍ የጀርመን ሂስቶሪያን ነው እና ለመጀመሪያ ጊዜ የኢትዮጵያን ሞደርን ሂስትሪ የጻፈው ሰው ነው እና ስለሱም የተወሰኑ ሀሳቦችን አይተናል። ሌላ ደግሞ ከዚህ ቀጥለን ስለ ኖርዘርን ኢትዮጵያ ላይ በተለይ ደግሞ ሂስትሪ ሪች የሚባል ኤሪያ ነው እና ብዙ ሶርስ ያለበት ብዙ ሂስትሪን ራይት ለማድረግ ከፈለግን በጣም ብዙ ምንጮችን የምናገኝበት ሪጅን ነው የሰሜኑ ክፍል ማለት ነው እና ስለሱ ላይ ፎከስ አድርገን ደግሞ የተወሰኑ ሀሳቦችን አይተናል። ይሄ ኖርዘርን የሚባለው ፓርት በጣም ብዙ መረጃዎች ያሉበት ፓርት ነው። ብዙ የተጻፉ ነገራቶች አሉ እና ከክርስቲያን ኪንግደም ኢጅፕት ላይ ከሚገኘው ክርስቲያን ኪንግደም ከሱ ብዙ መረጃዎችን ማግኘት እንችላለን። አርኪኦሎጂካል ኤቪደንሶችን በጣም ብዙ አሉ እና አረብ ራይተሮችም ነበሩ። እነዚህ በአጠቃላይ ኖርዘርን ሂስትሪን በምናጠናበት ጊዜ በተለይ የኢትዮጵያን ሰሜኑን ክፍል የሂስትሪን ለማጥናት ስንፈልግ በጣም ብዙ ሶርስ የምናገኝበት ሪጅን ነው ማለት ነው። ከዛ ቀጠልና ሳውዝ ላይ እንግዲህ ኖርዘርኑ በጣም ሂስትሪ ሪች ነው፣ ሶርስ በጣም ብዙ ሶርስ አለ ብለናል። ከዛ ወደ ሳውዝ ደግሞ ስንመጣ ይሄ በጣም አስቸጋሪ ነው፣ ብዙ የተጻፈ ነገር የለም። አብዛኛው ነገር ኦራል ነው፣ በቃል የሚተላለፍ የሆነ አይነት ነገር ነው። እሱን ደግሞ እንደ ሶርስ መጠቀም በጣም አስቸጋሪ ነው እና ቻሌንጁ ወደ ሳውዝ ያለው ቻሌንጅ በጣም ሀይ እንደሆነ አይተን ነበር ማለት ነው። ሌላው አጠቃላይ የኢትዮጵያን ሂስትሪ ስናጠና ምን አይነት ፕሮብሌሞች አሉ፣ ምን አይነት ፕሮብሌሞችን ፌስ እናደርጋለን የሚለው ነገር ደግሞ ለማየት ሞክረን ነበር ማለት ነው። አንደኛ ኮምፕሬሲቭነስ ይጎላል ማለት አብዛኛው የኢትዮጵያን ሂስትሪ ስተዲ ፎከስ የሚያደርገው ፖለቲካል ኢሹ ላይ ነው። ግልጽ ነው አይደል? ሌሎች ኢኮኖሚክ ኢሹ፣ ሶሻል፣ ካልቸራል ነገሮች ላይ በአጠቃላይ እነዚህ ነገሮች ላይ ብዙም አይደለም። ግልጽ ነው አይደል? ኮምፕሬሲቭነስ ይጎላል ማለት ነው። ሌላው ኦብጀክቲቪቲ እንደሚጎላው አይተን ነበር። አብዛኞቹ ሂስትሪ የሚጻፉት የንጉሶቹን ሰክሰስፉልነስ የሚያሳዩ አይነት ሂስትሪዎች ናቸው እና ኦብጀክቲቪቲ ይጎለዋል የሚለው ነገርም ፓርት 1 አይተናል። እንግዲህ ፓርት 1 ብዙ ነገሮችን ዲስከስ አይተናል። ፓርት 1 ያላያችሁ ልጆች ፓርት 1ን ተመልሳችሁ ብታዩ አሪፍ ነው። ዛሬ እንግዲህ ሶርስ ኦፍ ሂስትሪ ከሚለው ቶፒክ ነው የምንቀጥለው፣ ባለፈው ካቆምንበት ማለት ነው። የሂስትሪ ምንጮች ምንድን ናቸው ማለት አንድን ሂስትሪ ስንጽፍ ወይም ደግሞ የሆነ ሂስትሪ የተጻፈ ሂስትሪ ስናነብ ያ የተጻፈው ሂስትሪ ሶርሱ ከየት ነው? መቼስ ያ የጻፈው ሰውዬ በጊዜውና በቦታው ኖሮ አይደለም የሚጻፈው። ሰም ሶርስ ተጠቅሞ ነው ያን ሂስትሪ የጻፈው። ለምሳሌ ሂስትሪ መጽሐፋቸው የተጻፈው ለምሳሌ ስለ አክሱማይት ስቴት የሚያወራበት ፓርት አለና አሁን ያ ፓርት የተጻፈው ወይም ጸሐፊው የጻፈው በዛ ጊዜ ኖሮ አይደለም ማለት ነው። ማለት የሆነ ሶርስ አለ ማለት ነው።
ሂስቶሪያንስ ዩዝስ ቱ ሜን ታይፕስ ኦፍ ሶርስስ ፕራይመሪ ኤንድ ሰከንደሪ። ስለዚህ ሂስትሪ የሚጽፉ ሰዎች ወይም ሂስትሪ ጸሐፊዎች ሂስትሪ በሚጽፉበት ጊዜ ሁለት አይነት ሶርሶችን ይጠቀማሉ በዋነኝነት ፕራይመሪ ሶርስ እና ሰከንደሪ ሶርስ ተብሎ በሁለት ይከፈላሉ ማለት ነው። ፕራይመሪ ሶርስ ካም ዳይሬክትሊ ፍሮም ዘ ፔሪድ አንደር ስተዲ ሰች አስ ሞኑመንትስ፣ ኮይንስ፣ ሌተርስ፣ ዲያሪስ፣ ክሮኒክልስ፣ አግሪመንት፣ ፎቶግራፍስ ኤንድ አይዊትነስ አካውንትስ። እንግዲህ ፕራይመሪ ሶርስ የምንላቸው ከሁነቱ ጋር ቀጥተኛ የሆነ ግንኙነት ያላቸው በሚጠናበት ጊዜ እነዛ እንደ መረጃ የምንጠቀማቸው ነገራቶች ከዛ ከተደረገው ነገር ጋር ቀጥተኛ ግንኙነት ያላቸው ለምሳሌ ሞኑመንት፣ ኮይን፣ ሳንቲሞች፣ ደብዳቤዎች፣ ማስታወሻዎች እነዚህ ነገሮች በአጠቃላይ የአይን እማኞች በጊዜው የነበሩ እነዚህ በአጠቃላይ ፕራይመሪ ሶርስ ተብሎ ይጠራሉ። ከዛ ሁኔታ ጋር ከዛ ድርጊት ጋር ወይም እኛ ማጥናት ስለምንፈልገው ነገር ጋር ቀጥተኛ ግንኙነት ያላቸው አይነት ሶርሶች ከሆኑ ፕራይመሪ ሶርስ ይባላሉ። ሰከንደሪ ሶርስ ደግሞ የሚባሉት አር ቤዝድ ኦን ሪኮንስትራክሽንስ ኦፍ ዘ ፓስት ሰች አስ ሂስትሪ ቡክስ ኦር ኢንፎርሜሽን ፓስድ ፍሮም አዘርስ። እነዚህ ደግሞ ሰከንደሪ ሶርስ ደግሞ የምንላቸው ከድርጊቱ ጋር ኢንዳይሬክት የሆነ ሪሌሽንሽፕ ወይም ግንኙነት ያላቸው ቤዝድ አፖን ፓስት ላይ ሪኮንስትራክት የሆኑ ለምሳሌ ሂስትሪ ቡካችሁን ካያችሁ ይሄ ሂስትሪ ቡካችሁ ስለ ሰው ልጅ አመጣጥ የሚያወራበት ፓርት አለና አሁን ያንን ፓርት ቀጥታ ከሰው ልጅ አመጣጥ እንትን ጋር ቀጥታ የሆነ እንትን የለውም። የሆኑ ሶርሶች ላይ ሪኮንስትራክት የተደረገ ነው ማለት ነው። ከድርጊቱ ጋር ቀጥተኛ ግንኙነት የለውም። ይህ እንደዚህ አይነቱን ሶርስ ምን ተብሎ ይጠራል? ሰከንደሪ ሶርስ ተብሎ ይጠራል ማለት ነው። ኦራል ትራዲሽን ካን ቢ ቦዝ ፕራይመሪ ኤንድ ሰከንደሪ ዲፔንዲንግ ኦን ሃው ዘ ኢንፎርሜሽን ዋዝ ኮሌክትድ። ሌላው በቃል የሚተላለፉ መልእክቶች በቃል የሚተላለፉ ትርክቶች በሚኖሩበት ጊዜ ደግሞ ፕራይመሪ ሊሆኑ ይችላሉ፣ ሰከንደሪ ሊሆኑ ይችላሉ። ኢትስ ዲፔንድ አፖን ዘ ኢንፎርሜሽን ላይ ዲፔንድ ሆነን ነው ፕራይመሪ ሰከንደሪ የምንለው እንጂ ኦራል ትራዲሽን በአጠቃላይ ሰከንደሪ ነው ፕራይመሪ ነው ማለትም አይቻልም። ሁለቱም ሊሆን ይችላል ማለት ነው። ሌላው ፔሪዮዳይዜሽን ኢን ሂስትሪ ነው። ሂስትሪን እንግዲህ በምናጠናበት ጊዜ ዋነኛ ነገር ምንድነው? ታይም ነው። አይደል? ጊዜ ነው። ሂስትሪ የሚጠናው በጊዜ ነው። ሂስትሪ የሚጠናው በቦታ ነው። ስለዚህ ጊዜ ወሳኝ ነገር ነው። በሂስትሪ ውስጥ ጊዜ በጣም አስፈላጊው ነገር ነው ማለት ነው። ያ ሁነት ያ ድርጊት የተካሄደበት ጊዜ በጣም አስፈላጊ ነው። እንግዲህ ታሪክን በምናጠናበት ጊዜ መለስ ብለን ከሰው ልጅ አፈጣጠር ከምድር አፈጣጠር ጀምሮ ያለውን አፕቱናው ያለውን ጊዜ በምናጠናበት ጊዜ ኢትስ በጣም ሎንግ የሆነ ፔሪድ ነው የሚሆነው። ስለዚህ ያን ሎንግ የሆነውን ፔሪድ በሰም እንትን የሆነ ሜካናይዜሽን ተጠቅመን ምን ማድረግ አለብን? መከፋፈል መቻል አለብን። ከዚህ እስከዚህ ያለው ፔሪድ ይሄን እንበለው፣ ከዚህ እስከዚህ ያለው ይሄ ይባላል ብለን መከፋፈል መቻል አለብን ማለት ነው። To make history easier to study, historian divides the past into shorter periods called periodization። እንግዲህ ሂስትሪ ለማጥናት ቀላል እንዲሆንልን በማሰብ የታሪክ ጸሐፊዎች ጊዜያቶችን ወቅቶችን እንግዲህ በተለያዩ ፔሪዶች ይከፋፍሏቸዋል። ሾርት በሆኑ ፔሪዶች ይከፋፍሏቸዋል እና ይሄ ፔሪዮዳይዜሽን ተብሎ ይጠራል ማለት ነው። this helps in understanding events in their proper time sequence። እንግዲህ ይሄኛው ጥቅሙ ምንድነው? ጊዜዎችን በተለያዩ ፔሪዶች ከፋፍሎ ማስቀመጡ ነገራቶች በምናጠናበት ጊዜ በቀላሉ አንደርስታንድ ለማድረግ ያስችለናል ማለት ነው። ፔሪዮዳይዜሽን ካን ቢ ቤዝድ ኦን ሂውማን ቢሄቪየር፣ ቱል ሜኪንግ ኤንድ ኢኮኖሚክ ላይፍ። እና የሶስት ነገሮች ላይ ቤዝድ ሊሆን ይችላል። የሰዎች ኢኮኖሚክ ላይፍ ላይ ቤዝድ ሆኖ ፔሪድ ሊከፋፈል ይችላል። የሰዎች ቢሄቪየር ላይ ሂውማን ቢሄቪየር ላይ ተኮኖም ቱል ሜኪንግ ላይም እዛም ላይ ቤዝድ ተኮኖ ወቅት ሊከፋፈል ይችላል ማለት ነው። ኢት ቢጋን ዊዝ ዘ አፒራንስ ኦፍ አፕራይት ሆሚናይድስ አባውት 2.5 ሚሊዮን ይርስ ኤጎ። እንግዲህ ይሄ ፔሪዮዳይዜሽን የሚጀምረው ከ2.5 ሚሊዮን ዓመት በፊት የመጀመሪያው አፕራይት የሚባለው ሆሚናይድ አለ የሰው ልጅ ዝርያ እሱ ጊዜ ጀምሮ ያለውን ጊዜ ነው እንግዲህ በሾርት ፔሪድ ውስጥ ከፋፍለን ሂስትሪን አንደርስታንድ የምናደርገው ማለት ነው። ሌላው ቶፒክ ሂውማን ኢቮሉሽን ነው፣ የሰዎች ዝግመተ ለውጥ። ሆሚናይድስ ቢሎንግ ቱ ዘ ሆሚኒድ ፋሚሊ which include all human beings and extinct human like creature with larger brain upright working ability። እንግዲህ ሆሚኒድስ የሚለው ሆሚናይድ ከሚለው ፋሚሊ የመጣ ነው እና ሁሉንም የሰው ዝርያዎችን የሚያካትት ነው ማለት ነው። ማለት ኤክስቲንክት የሆኑ ሂውማን ላይክ የሆኑ ክሪቸር ያላቸው በጣም ላርጀር የሆነ ብሬን ያላቸው አፕራይት ዌኪንግ የሆኑ ኤቢሊቲ ያላቸው ግን ኤክስቲንክት የሆኑ የጠፉ የሰው ዝርያዎችም አሉና እነሱን ጭምር ያካትታል ሆሚናይድ የምንለው ማለት ነው። ኤፕስ ላይክ ጎሪላስ ኤንድ ቺምፓንዚ አር ክሎዝ ሪሌቲቭስ ቱ ሂውማንስ ኤንድ ሳይንቲስት ቢሊቭ ሂውማን and these apes share a common ancestor around 8 to 5 million years ago። እንግዲህ ኤፕስ ጦጣዎች እንደ ጎሪላ ያሉቶቹ እንደ ቺምፓንዚ ያሉቶቹ ከሰዎች ጋር በጣም ተቀራራቢ የሆነ ነገር የሚያመሳስላቸው ብዙ ነገር አለ ብሎ ሳይንቲስቶች ያምናሉ እና እነዚህ ሳይንቲስቶች እንግዲህ እንደሚያምኑት ኮመን አንሲስተር አላቸው የሰው ዘር እና
እና ቺምፓንዚ ወይም ጉሪላ ኮመን አንሲስተር አላቸው ብለው ያምናሉ። ግልጽ ነው አይደል? አሁን እዚህ ጋር ብዙ ሰው የሚሸወደው ምንድነው? የሰው ልጅ የመጣው ከጉሪላ ነው ሳይሆን ሰውና ጉሪላ ኮመን አንሲስተር አላቸው ነው። ግልጽ ነው አይደል? ይሄ እዚህ ጋር ልዩነቱ በደንብ አንደርስታንድ ማድረግ አለባቸው። ሰው ከዝንጀሮ ነው ከጦጣ ነው የመጣው ማለት ሳይሆን ሁለቱም ኮመን የሆነ አንሲስተር አላቸው። ሰምዌር ሁለቱም የተነሱበት ቦታ አለ። ከዛ በኋላ ሰምዌር ሲደርሱ ደግሞ የተለያዩበት ቦታ አለ ማለት ነው። ይሄ ከ8 እስከ 5 ሚሊዮን ዓመት በፊት በነበረው ጊዜ ላይ ነው ማለት ነው። ሌላው ኦስትራሎፒቴከስ የሚባለው የመጀመሪያው ሂውማን ነው። የሰው ዘር ዝርያ ነው። በጣም ጥንት የሚባል ማለት ነው። ከአፍሪካ ውስጥ ነው የተገኘው ከ6 ሚሊዮን ዓመት በፊት ማለት ነው። they had small canine teeth and could walk on two legs በሁለት እግሩ መራመድ የሚችል እና ደግሞ ይሄ ካኒን የሚባለው ቲዝ አለ አይደል? የውሻ ጥርስ ምናምን የሚባለው በጣም ስሞል የሆነ ብሬን ሳይዛቸው ደግሞ ከ390 እስከ 550 ሲሲ የሚደርስ ነበሩ ማለት ነው። ልክ ኤፕል ጦጣን የሚመስሉ ነበሩ። ዌይታቸው ደግሞ ከ27 እስከ 49 ኪሎ ግራም በአማካኝ ይደርስ ነበር ማለት ነው። ፎሲል ኦፍ ኦስትራሎፒቴከስ ዌር ፋውንድ ኢን ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ሳውዝ አፍሪካ ኤንድ ቻድ። እነዚህ ሀገራት ላይ እንግዲህ ቅሪተ አካሉ ሊገኝ ችሏል ማለት ነው። genus Homo and modern human. The genus Homo which includes modern humans probably appeared in Africa about 2.5 million years ago. ሌላኛው የሰው ልጅ ዝርያ ተብሎ የሚታሰበው ወይም ሞደርን ሂውማን የሚባለው በአፍሪካ ውስጥ ከ2.5 ሚሊዮን ዓመት በፊት ይኖር እንደነበረ የሚገመተው ነው ማለት ነው። ሆሞ ሃቢልስ known as ሃንዲማ was the first member of this genus። ከዚህ ዝርያ ውስጥ ደግሞ ሆሞ ሃቢልስ የሚባለው ወይም ሃንዲማን የሚባለው በእጁ ነገራቶችን የሚጠቀመው ክፍል ደግሞ ሆሞ ሃቢልስ ተብሎ ይጠራል ማለት ነው። they lived in eastern and southern Africa around 2 million years ago and made the first stone tools known as old one tools። እንግዲህ እነዚህኛዎቹ ሆሞ ሃቢልስ ወይም ሃንዲማን የሚባሉቶቹ በአፍሪካ ውስጥ ከ2 ሚሊዮን ዓመት በፊት ይኖሩ የነበሩና የመጀመሪያውን ፈርስት ስቶን ቱልስ በድንጋይ የሚሰሩ ቱሎችን ሜድ ያደረጉ ወይም ኦልድ ዋን ቱልስ የሚባሉቶችን ሜድ ያደረጉ ሰዎች ናቸው ማለት ነው። these tools were used for cutting and processing food። እንግዲህ እነዚህ ከድንጋይ የተሰሩ ቱሎች አብዛኛው ጊዜ ይጠቀሙበት የነበረው ለከቲንግ ፐርፖዝ ይጠቀሙበት ነበር። ለፕሮሰሲንግ ኦፍ ፉድን ፕሮሰስ ለማድረግም ይጠቀሙበት ነበር ማለት ነው። ፎሲል ኦፍ ሆሞ ሃቢልስ have been found in Ethiopia, Tanzania and South Africa. Compared to Australopithecus, they had larger brain and smaller jaws። እንግዲህ ከነዚህ ጋር ስናነጻጽራቸው በጣም ብሬናቸው በጣም ላርጅ ነው፣ ስሞለር ነው ደግሞ የመንጋጨላቸው በጣም ስሞለር ነው ማለት ነው። ኦኬ ዛናዘር ቶፒክ ኢዝ ስታርት ኦፍ ስቴት። የስቴት አጀማመር እንዴት ነው፣ ስቴት ከተጀመረ በኋላ እንዴት ያድጋል የሚለው ነገር ደግሞ እናያለን ማለት ነው። ኤርሊ ሂውማንስ ዩዝድ ቱ ሊቭ ኢን ስሞል ግሩፕስ ላይክ ፋሚሊ ኦር ትሪብ። ዚስ ግሩፕ ዌር ሲምፕል። እንግዲህ የቀደምት የሰዎች አኗኗር ከብዙ ሺህ ዓመት በፊት የነበረው የሰዎች አኗኗር ስንመለከት እንዳሁኑ የህዝብ ቁጥር ሳይበዛ ዓለም ላይ ቴክኖሎጂ የሚባል ነገር ሳይመጣ ሰዎች ይኖሩ የነበሩት በትንንሽ ጎሳ ውስጥ ትሪብ ጎሳዎች ፋሚሊ ምናምን መስርተው ነበር የሚኖሩት እንጂ እንደአሁኑ ሀገር ተመስርቶ ድንበር ተበጅቶ መንግስት ተመርጦ ህግና ፖሊሲ ምናምን ኖሮ አይደለም ማለት ነው። but around 6000 years ago things started to change። ነገር ግን ከ6000 ዓመት በፊት ነገራቶች መቀየር ጀመሩ ማለት ነው። groups became bigger and more organized። የህዝብ ቁጥር እየበዛ በሄደ ቁጥር ግሩፖች በጣም እያደጉ እንዲሁም ኦርጋናይዝድ እየሆኑ መጡ ማለት ነው። ከዛ leading to the first state። ከዛ በኋላ ስቴት የሚባለው ወይም ሀገረ መንግስት የሚባለው ነገር ወደ መመስረቱ መጣ ማለት ነው። እና ይሄ በተለያየ ጊዜ በተለያየ መንገድ በተለያየ ቦታ ላይ የተለያየ አይነት አመሰራረት ነበረው ማለት ነው። ኦኬ እንግዲህ ስቴት በሚመሰረትበት ጊዜ የተለያዩ ነገራቶች ለስቴት መመስረት ወይም አንድን ስቴት እንደ ስቴት እንዲቀጥል የሚያደርጉ ብዙ ነገራቶች አሉ ማለት ነው። ወሳኝ የሚባሉ ነገራቶች አሉ ማለት ነው። የመጀመሪያው ፋርሚንግ ነው። ፋርሚንግ እንግዲህ በስቴት ቢልድ አፕ ፕሮሰስ ላይ ምን አይነት ሮል ነበረው የሚለውን ስናይ one big reason for this change was farming. Farming allowed people to grow plenty of food. This means not everyone had to farm. Some could become soldiers, craftspeople, or leaders. States used to extra food to support this worker. End of shot። እንግዲህ የመጀመሪያው ሪዝን ፋርሚንግ እንዲስፋፋ ስቴት እንዲመሰረት ካደረጉት ሪዝኖች አንዱ ፋርሚንግ መስፋፋት ወይም ደግሞ የሰዎች የምግብ ፍላጎት መስፋፋት ነው። እንግዲህ ሰዎች
ከጥንት ጀምሮ ፋርሚንግ ላይ ግብርና ላይ በጣም ኢንጌጅ ያደርጋሉ። ስቴት ደግሞ ፎርም እየሆነ በሚመጣበት ጊዜ ሁሉም ሰው ፋርሚንግ ላይ አይሳተፍም። አንዳንዱ የእጅ ባለሙያ ይሆናል፣ አንዳንዱ መሪ ፖለቲካ ውስጥ ሊገባ ይችላል፣ አንዳንዱ ወታደር የሚሆን አለ። የተወሰነው የሶሳይቲ ፓርት ፋርሚንግ ላይ ኢንጌጅ ያደርጋል ማለት ነው። የተቀረውን ማህበረሰብ ለመመገብ ፋርሚንጉ በጣም ማደግ መቻል አለበት ማለት ነው። ስለዚህ ግብርና ስቴት ፎርም በማድረግ ፕሮሰስ ውስጥ ከፍተኛ የሆነ ሚና ነው ያለው ማለት ነው። ሌላኛው ፓወር ኤንድ ቢሊፍ ነው። ሪሊጅን ፕሌይድ ኤ ቢግ ፓርት ቱ ኪንግስ ዌር ኦፍን ሲን አስ ኤ ጉድ ኦር ቹዝን ባይ ጎድስ ፒፕል ቢሊቭድ ዘ ጉድስ ዌንትድ ቱ ዘም ቱ ኦቤይ ዘ ኪንግ ሶ ዚስ ጌቭ ዘ ኪንግ ሞር ፓወር። ሌላኛው ሪሊጅን ነው። ሪሊጅን እንግዲህ በስቴት ፎርሜሽን ውስጥ ከፍተኛ የሆነ ሚና ነው ያለው ማለት ነው። ምን ማለት መሰላችሁ? የድሮ መንግስታቶች ንጉሰ ነገስታቶች ስልጣናቸውን ለማራዘም ኃይላቸውን ለማብዛት ሲሉ ሃይማኖት የሚባል ነገርን በህዝቦቻቸው ላይ ያደርጉ ነበር ማለት ነው። ከዛ በዛ ሃይማኖት ውስጥ ምን ብለው ያስተምራሉ? እኛ ከፈጣሪ የተመረጠን የእናንተ መሪዎች ነን ብለው ይነግሯቸዋል። ህዝቡ እነዛ ንጉሶች ምንም እንትን ቢሉ ራሱ እነሱን ደፍሮ የማመጽ ነገር አይኖርም። እንደው ምን አባባል አለ? ንጉስ አይከሰስ ሰማይ አይታረስ ይባላል አይደል? በቃ ንጉሱ ሃይማኖት ላይ ሽፋን በማድረግ እሱ ከፈጣሪ ዘንድ የተመረጠ የነሱ መሪ መሆኑን አድርጎ ህዝቡን ያሳምነዋል። ከዛ ህዝቡ ይገዛለታል ማለት ነው። also successful war leaders to become kings they had loyal followers and could defend the land። ሌላው ደግሞ ጦርነቶች ይኖራሉ። እነዛ ጦርነቶችን ተከታታይ የሆኑ ጦርነቶች ይኖራሉ። እነዛን ጦርነቶች በሰክሰስፉል በሆነ ወይ ማሸነፍ ከቻለ በጣም ብዙ ፎሎወሮችን ያበዛል፣ መሬቱንም መከላከል ይችላል። እና እንደዚህ በተለይ ሪሊጅን የሚባለው ነገር የቀደምት ንጉሰ ነገስታቶችን ወይም የንጉሶችን ኢምፔረሮች ኪንጎችን ስልጣን ከማደላደልና ስልጣናቸውን ሎንግ ላስት ከማድረግ አንጻር ከፍተኛ የሆነ ሚና ነበረው ማለት ነው። ሌላው ትሬድስ ነው። ትሬድ እንግዲህ እንደሚታወቀው በጥንት የንጉሶች ዘመን አይደለም በአሁኑ ዘመን ራሱ የአንድን ሀገር መንግስት ቀጥ አድርጎ ከመያዝ አኳያ ከፍተኛ የሆነ ሚና ነው ያለው። በምን ነገር ሊተካ አይችልም የትሬድ ኢምፖርታንስ ማለት ነው። ትሬድ ኦልሶ ሄልፕድ ስቴትስ ግሮ። እንግዲህ አንድ ስቴት እንድታድግ ከሚያደርግ ዋነኛና አስፈላጊው ነገር ምንድነው? ንግድ ነው ማለት ነው። አንዲት ሀገር ንግድ የላትም ማለት የንግድ ሁኔታ ተቋረጠ ማለት በቃ ሀገሪቷ አበቃላት ማለት ነው። ሎካል ሊደርስ ኩድ ቻርጅ ታክስ ኦን ጉድስ ዛት ፓስድ ትሩ ዜር ኤሪያ። ስለዚህ ሎካል ሊደሮች ይኖራሉ። በእነሱ አካባቢ በሚያልፈው የንግድ ወይም ሸቀጣሸቀጥ በሱ ላይ ታክስ ይጭናሉ ወይም ደግሞ ታክስን አፕላይ ያደርጋሉ። ከሱ የሚወስዱት ታክስ ይኖራል ማለት ነው። ዚስ መኒ ሜድ ዘም ዌልዝ ኤንድ ፓወርፉል። ስለዚህ ከዚህ የሚያገኙት ታክስ እነሱን በጣም ሀብታም ያደርጋቸዋል፣ በጣም ፓወርፉል ያደርጋቸዋል ማለት ነው። ዘይ ኩድ ዘን ዩዝ ዚስ ዌልዝ ቱ ኪፕ ዜር ፎሎወርስ ሃፒ ኤንድ ሜክ ዜር ፖዚሽን ስትሮንገር። ስለዚህ ከዚህ በሚያገኙት ገንዘብ ስልጣናቸውን በጣም ያጠናክሩበታል። የእነሱን ተከታዮች የእነሱን ደጋፊዎች ደግሞ የተወሰነ ነገር በመስጠት እነሱን ደስተኛ በማድረግ የበለጠ እንዲደግፏቸው ያደርጓቸዋል ማለት እና ትሬድ በጣም አስፈላጊ ነው ማለት ነው። ሌላው በድሮ ጊዜ የነበሩ ስቴቶች እንግዲህ ተመሳሳይ አይነት ስቴቶች አይደሉም። በጣም የተለያዩ ስቴቶች ነበሩ ማለት ነው። ኤርሊ ስቴትስ ዌር ኖት ኦል ዘ ሴም፣ ተመሳሳይ አይደሉም ማለት ነው። አንዳንዶቹ ልክ እንደ ከተማ ነበሩ፣ ሌሎቹ ደግሞ በጣም ትላልቅና በጣም ፓወርፉል ነበሩ። they also had different ideas about how things should be run። ሌላው ደግሞ ሁሉም ስቴቶች ነገሮችን ረን የሚያደርጉበት የሚያስኬዱበት መንገድ፣ ህዝቡን የሚመሩበት መንገድ፣ ስልጣናቸውን ለማቆየት የሚጠቀሙበት መንገድ፣ የተለያዩ ህጎችን ለማውጣት የሚጠቀሙበት መንገድ በጣም የተለያየ ነበር ማለት ነው። ግልጽ ነው አይደል? but they all relied on strong leaders, farming and sometimes religion to keep things in order። ነገር ግን ሁሉም ስትሮንግ የሆነ ሊደር ነበራቸው። ፋርሚንግ ላይ በጣም እንትን ነበሩ፣ ፎከስ ያደርጉ ነበረ። አንዳንዶቹ ደግሞ ሃይማኖትን በመጠቀም ለምሳሌ እንደ ሮማን ኢምፓየር ካቶሊክ ቸርችን ቤዝድ አፖን የነበረች ኢምፓየር ነው እና አንዳንዶቹ ሪሊጅንን ሁላ ይጠቀሙ ነበር ማለት ነው። ዚስ ኤርሊ ስቴት ኦልሶ ክሪኤትድ ሞኑመንትስ ፊሎሶፊ ኤንድ ሊትሬቸር ዛት ሼፕድ ሂውማኒቲ። ኦኬ ስናጠቃልለው ሂስትሪ ኢዝ ላይክ ላይት ዛት ሾው አስ ዘ ፓስት ኢቨንትስ። እንደነገርኳችሁ መጀመሪያ ላይ ሂስትሪ ማለት ያለፈውን ነገር የሚያሳየን ልክ እንደ ብርሃን ያለ ነገር ነው። ኢቨንትስ ሂስትሪ ሄልፕ አስ ቱ አንደርስታንድ ሃው ዊ ሊቭ ቱዴይ ባይ ሉኪንግ አት ዋት ሃፕንድ ኤ ሎንግ ታይም ይሉ። እንግዲህ
ከረጅም ጊዜ በፊት ምን ተፈጥሮ ነበረ፣ በምን ጊዜ ምን ተፈጠረ፣ እንዴትስ ያን ችግር ተወጡት የሚሉት ነገሮችን አናላይዝ በማድረግ አሁን ላይ እንዴት መኖር እንዳለብን ነገሮችን የበለጠ አንደርስታንድ እንዳደርግ ይረዳናል ማለት ነው። ኢት ሪማይንድስ አስ ዛት ሂውማኒቲ ሃዝ ኦልዌይስ ወርክድ ቱ ኢምፕሩቭ ኤንድ ኦርጋናይዝ ዜር ሶሳይቲ ቱ ቢ ሞር ፕሮዳክቲቭ ኤንድ ሃቭ ኤ ቤተር ላይፍ። እንግዲህ ሂውማኒቲ የሚለውን ነገር ለማሻሻል ሶሳይቲን ኢምፕሩቭ ለማድረግ ኦርጋናይዝ ለማድረግ በጣም ፕሮዳክቲቭ መሆን እንደሚያስፈልግ ቤተር ላይፍ መስራት እንዳለብን ሁሉ ከሂስትሪ መማር እንችላለን ማለት ነው። ኦኬ ዚስ ኢዝ ኤንድ ኦፍ ቻፕተር ዋን። እንግዲህ ይሄ የቻፕተር ዋን ወይም የዩኒት ዋን መጨረሻ ነው። ቻፕተር ዋን እንግዲህ በሁለት ፓርት ለመስራት ሞክረናል። በሚቀጥሉት ቪዲዮዎች ደግሞ ቻፕተር ቱ ወይም ዩኒት ቱን ደግሞ የምንጀምር ይሆናል ማለት ነው። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እኛ በቀጣይ በምንሰራ ቪዲዮ ነገሮችን አስተካክለን ሞር ደግሞ እናንተ በምትፈልጉት መልኩ ቪዲዮዎችን ለመስራት እንሞክራለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ቻናላችን ሰብስክራይብ ሳታደርጉ እንዳትወጡ እንዳለን፣ እንዲሁም ደግሞ ኮሜንት፣ ላይክ፣ ሼር ማድረግ እንዳይረሳ እንዳለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲውላችሁ ተመኘን። እናመሰግናለን።